በእግዚአብሔር ፊት ፈጽመው እንድትበረቺ፣ በእግዚአብሔር ፊት ፈጽመው እንድትበሺ፣ በእግዚአብሔር ፊት ፈጽመው እንድትሰፊ የተጸለየ ዘይት ስላለቀ ነው ያመጣው። ገና እየተጸለየ ዝም ብሎ አይመጣም። ዘይት ሲል ይጸለያል። ቤት ፕሮግራም ተይዞ ይጸለያል። እሺ ይጸለያል። ተጸለዩ ነው። አሁን ቢያንስ በቀጣዩ 15 ቀን ጌታጌ የዛሬ 15 ለሁሉ ሰው ለጉባኤ በዘይት የሚጸልይበት ቀን ተዘጋጅታችሁ። አሜን። አሁን ግን እንዲህ ያሰጋ ከተጸለየው እቺ ቀርታለች። እንዲህ ልበላ በናዝሬቱ ጌታ በኢየሱስ ስም በኔ የሚሰራ አይደለም። አይኖችሽ ክብራን ተመልከታ አይኖችሽ እንዲበራ ጸልያ፣ ልብሽ እንዲበራ ጸልያ፣ መንፈስሽ እንዲበራ ጸልያ። ከዛሬ ጀምሮ ፈጽሞ ላትያሺ፣ ፈጽሞ ላትያሺ፣ ፈጽሞ ላትያሺ፣ ሟርተኛ ላይዝሽ። አይኖችሽ እስከ መጨረሻ ከዚህ በኋላ የሚከተልሽ ጠላት ላይ ይከተል እስከ መጨረሻ። ቅባትን በሙሉ እግዚአብሔር በላይ ላይ በነገራችን ላይ ልክ እንደጸለይኩ ነው እሷ ህልም ማየት የጀመረችው። እንደጸለይኩ ነው ህልም ማየት የጀመረችው። አሁን ጥቃቅን ነገሮች ተለቅመው ዛሬ ሄዷሉ። ሽኩሮ የሆኑ ነገሮች አሁን እየሄዱ መንፈስ ቅዱስ ስፍራ ይረከባል። እንግዲህ እጅናሽ ከዛሬ ጀምሮ የእግዚአብሔር መንፈስ ውስጥሽን እንድቆጣጠር፣ የእግዚአብሔር መንፈስ ውስጥሽን እንድቆጣጠር፣ ፈጽሞ የአባቴ መንፈስ ውስጥሽን እንድቆጣጠር ጸልያለሁ። የጌታ መንፈስ በላዋ ላይ እለፍ፣ በጸጋ በልዩነት በክብር እለፍ። እርጉዝ ነሽ? ስንተኛ ወልሽ? እየፈረሽ ያለሽው መንገድ አይቻልም። አትፍሪ። እግዚአብሔር ነው መናገር። እሺ ምንም አትፍሪ። አንቺ ቤት 3 ሴት 2 ወንድ ስለቀቅ አይቻልም። አንቺ የፈረሱ አይወስሽ። አንቺ ገና ስታረጊ ገና ፍርሃት ነው፣ ስታረጊ ገና ፍርሃት ነው። አይሆንም። እንዳትፈሪ። እግዚአብሔር ደግሞ ባጀት ነው፣ ባጀት ማድረግለታል። አሁን ምንም የለኝም ማለት ነው። አሁን ተስተካከለ ማለት ነው። ባጀት ናይ በቃ የመጨረሻ ዝናብ ነው። አንቺ የመጨረሻ ዝናብ ነው። የመጨረሻ ዝናብ ነው። እዚህ ቤት አቅም አይቻልም ያሉት መጣው እዚህ ቤት እግዚአብሔር በውስጣቸው ልጅ ሲያስቀምጥ አይታል። ደግሞ ይኸው ያንቺ ተቀምጧል አይደል? የተቀመጠው ወደ በረከት ላይ ነው። ኢየሱስ ክርስቶስ እንዳትፈሪ፣ እንዳትጨነቅ። ተፈጸመ። ሰላም እንዲሆን ጸልያ፣ ሰላም እንዲሆን ጸልያ። ልክ እንደተቀመጠ አይደል? አይሆን ጥሩ ነበር አይደል? ባይሆን ጥሩ ነበር አይደል? አይደል? በጣም ካፍታ ባይሆን ጥሩ አይደል? ባይሆን ጥሩ ነበር አይደል? ከዚህ በኋላ ህመም የሆኑ ነገር ካንቺ ነገያ እስኪ እጃችሁን አንሱ። ጭንገፋ ተነቀለ በሉ እስኪ፣ ጭንገፋ ተነቀለ በሉ እስኪ፣ ጭንገፋ ተነቀለ በሉ እስኪ፣ ጭንገፋ ተነቀለ በሉ እስኪ፣ ጭንገፋ ተነቀለ በሉ እስኪ። አያችሁ ጠላት የዘራውን ዘር እግዚአብሔር አሁን ነቅሎታል። አቅዷል። ጠላት ወስዷል። ጠላት አቅዷል። እግዚአብሔር ነቅሎታል። የሆነ ደብዳቤ እንዲህ ሲቀደዳል የሆነ ደብዳቤ ጠላት ያዘጋጀው ተቀዷል። ይሁን በሰላም እንዳፈሪ ባጀቱ እግዚአብሔር በቃ ተፈጸመ። ስለዚህ እንዲህ ብዬ አጸናለሁ፣ ከዛሬ ጀምሮ አይኖችሽ እንዲበራ አጠጋቢሽ ላይ ሌሊት ቀን እየሄድሽ መንገድ ላይ እየጸለሽ አይኖችሽ የጠላትን ጓዳ እንዲያይ በኢየሱስም ቅባትን አስቀምጫለሁ፣ ልዩ ቅባት አስቀምጫለሁ። በቃ ይሄን ይዘሽ ነው የምትገዱ ዛሬ። እስኪ ተፈጸመ በሉ እስኪ። ነገራችን ላይ